ዛሬ ቆንጆ ቆንጆ የሚጣፍጡ ምግቦችን ይዤ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቲክቶክ ቤተሰቦቼ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። እዚህ ጋር ዶሮ፣ አሳ፣ ሰላጣ፣ ሳምቡሳ፣ ሩዝ አብረን እንሰራለን። እስከ መጨረሻው ቪዲዮን ተከታተሉ፣ ይጠቅማችኋል። እዚህ ጋር ሳምቡሳ ስፕሪንግ ሮል ለመስራት ዶሮን በቀጫጭኑ ከትፋለሁኝ። እዛ ጋር ደግሞ አሳ ቆራርጬ ፊሌ አሳ አጥንቱ የወጣ አሳ ቆራርጬ አስቀምጫለሁ። ዶሮም እንደዛው ቆራርጬ እዛ ጋር እንደምታዩት አጠገቤ ሳህን ላይ አለ ማለት ነው። በዚህ መልኩ የሳምቡሳውን ዶሮ በቀጫጭኑ ነው የምከትፈው። ይሄው በዚህ መልኩ በቀጫጭኑ ነው የምከትፈው። ከዛ በኋላ አሳውና ዶሮውን ማርኔት አድርጌ አስቀምጠዋለሁኝ። አንድ ማንኪያ የበቆሎ ዱቄት፣ ግማሽ የሾርባ ማንኪያ ነጭ ሽንኩርት የተፈጨ፣ ግማሽ የሾርባ ማንኪያ ቀይ ሽንኩርት የተፈጨ፣ አንድ የሻይ ብርጭቆ የሚሆን ወተት ጨምሬያለሁኝ እና አንድ ማንኪያ እርጎ ጨምሬያለሁኝ። እዚህ ጋር ደግሞ ለአሳው ግማሽ የሻይ ብርጭቆ ዘይት፣ ግማሽ የሾርባ ማንኪያ ነጭ ሽንኩርትና ቀይ ሽንኩርት የተፈጨ የበቆሎ ዱቄት አድርጌ በደንብ አድርጌ ማሪኔት አድርጌ አስቀምጬዋለሁ። 1 ሰዓት እስከ 1 ሰዓት ተኩል ፍሪጅ ብናስገባው የበለጠ ነው ማሪኔት የሚሆንልን። ፍሪጅ ውስጥ አስገብቼዋለሁኝ። እዚህ ጋር ሽንኩርቴን ጥብስ ካደረኩኝ በኋላ እንጉዳይ ጨመርኩኝ። ከዛን ዶሮውን ጨመርኩኝ። እዚህ ጋር ቅመሞችን ጨምሬያለሁኝ። ቅመም እንደ ፍላጎት እንደ ቤታችሁ ነው መጨመር ያለባችሁ። እኔም እንደ ቤት ነው። እዚህ ጋር ካሮት ፈቅፍቄ ጨምሬያለሁኝ። ካሮቱ ጥብስ ሲል ጥቅልል ጎመኑን ጨመርኩኝ። እሱ በደንብ ጥብስ ሲል ጨው ጨምራለሁኝ። ከዛን ያበቃል። ይሄው ጨው ጨምራለሁኝ። ቺሊ ሶስ ጨምሬያለሁኝ። ስዊት ቺሊ ሶስ በጣም ነው የሚያጣፍጠው። በነገራችን ላይ ሳምቡሳውን አሁን እዚህ ጋር በቅቶታል። ዝርግ ሳህን ላይ አደርገውና ቶሎ እንዲቀዘቅዝልኝ በዚህ መልኩ ተዋዋለሁኝ። ቪዲዮ ትንሽ ስለሚረዝም ይጠቅማችኋል፣ እስከ መጨረሻ ይዩ። እዚህ ጋር ሰላጣ ልሰራ 2 አይነት ቃሪያ፣ የፈረንጅ ቃሪያ አረንጓዴውና ቀዩን፣ ቲማቲም፣ ኪያር እና ሽንኩርት ባሮውን ነው ያዘጋጀሁት። በዚህ መልኩ በእኩል አድርጌ ቆራርጠዋለሁ። ይሄ መፈቅፈቂያ ካላችሁ ደግሞ በጣም ቆንጆ ነው፣ በሱ ፈቅፍቁት። እዚህ ጋር ኪያሩን አንዱን ኪያር 4 ቦታ ሰነጠቅኩትና ከዛ እንደዚህ በረጃጅሙ ከተፍኩት። በረጃጅሙ በቀጭኑ ማለት ነው፣ ከቃሪያው ጋር አንድ አይነት እንዲሆንልኝ። እሱን ፍሪጅ ውስጥ አስገብቼ ደግሞ አሁን ሳምቡሳዬን ተቀልላለሁ። ስፕሪንግ ሮል ሳምቡሳ ይሄ ነው። ይሄን አንዴ ከኪሱ ከፈታ ነው በኋላ በፌስታል ነገር መጠቅለል አለብን። ወዲያው ነው የሚደርቀው። እየደረቀ በጣም ነው የሚያስቸግረው። ንፋስ እንዳይነካው ወዲያውኑ ከኪሱ ከወጣ በኋላ በሌላ ኪስ ወይንም ፌስታል ማድረግ አለብን። አለበለዚያ ይደርቅና ያስቸግረናል ስንጠቀልለው። ይሄው በዚህ መልኩ ጠቅልያለሁኝ። አሁን ይሄን ከጨረስኩ በኋላ ደግሞ ይሄው ጨረስኩኝ። ሸፍኜ እንዳይደርቅብኝ አስቀምጨዋለሁኝ። እዚህ ጋር 1 ኮብ ዱቄት፣ 1 የሾርባ ማንኪያ የተፈጨ ነጭ ሽንኩርት፣ 1 የሾርባ ማንኪያ የተፈጨ ቀይ ሽንኩርትና ጨው ጨምሬያለሁኝ። እንደገና 1 የሾርባ ማንኪያ የበቆሎ ዱቄት። ለምንድነው? ለዶሮ ነው። እዚህ ጋር ዶሮውን በዚህ ጋር ካሳለፍኩት በኋላ እጠብሰዋለሁኝ። እንደሌላው ምንድነው ስሙ ብሩስት እንደምሰራው በውሃ በምን አላደርገውም። አንዴ በዱቄቱ ካሳለፍኩት በኋላ እጠብሰዋለሁኝ። ይሄው በዚህ መልኩ እጠብሰዋለሁኝ። አሳውንም እንደዛው ነው የማደርገው። እዛ ጋር ከጎን ሩዝ ቀቅያለሁኝ። ሩዝ ውሃ ጨምሬ ሩዝ ዝም ብሎ እንደሚቀቀለው ነው የቀቀልኩት። ለምን መጨረሻ ላይ ስለመቀመመው ማለት ነው። ይሄው በዚህ መልኩ ቀላ ሲል ደግሞ ያው አወጣዋለሁ።
ይሄው አሳውን ደግሞ አሁን እየጠበስኩኝ ነው። አሳው ቶሎ ቶሎ ማማሰል የለብንም ፍርስ ፍርስ ስለሚል ማለት ነው። አሁን ሶሴን ላዘጋጅ ነው። 1 ሊትር ውሃ ጨምሬያለሁኝ። ቀዝቃዛ ውሃ 2 የሾርባ ማንኪያ የበቆሎ ዱቄት ጨምሬያለሁኝ። የተሸከሸከ መጥመጣና ባብሪካ ፓውደር ጨምሬያለሁኝ። እዚህ ጋር ከቻብ ጨመርኩኝ። 2 የሾርባ ማንኪያ ማር ጨመርኩኝ። እዚህ ጋር ማጂ ሶያ ሶስ ጨመርኩኝ። እንዶ ፉድ ሶያ ሶስ ጨመርኩኝ። በደንብ አዋህደውና የሚያንሰኝን ነገር እጨምራለሁኝ እያየሁኝ ማለት ነው። በደንብ አዋህደውና 2 ቦታ ነው ማካፈለው ለአሳውና ለዶሮ። ይሄ ምግብ በጣም ነው የሚጣፍጠው በነገራችን ላይ። ይሄ 2 ቦታ አካፍለዋለሁኝ። እሳት ሲነካው ይወፍራል። ስለሚወፍር ከወፈረባችሁ ውሃ ትጨምራላችሁ። ለዛ ነው እሳት ሲነካው ይወፍራል። እዚህ ጋር አሳየን ጨርሼ የጠበስኩኝ። እዚህ ጋር ሶሱን ልሰራ ትንሽ የገበታ ቅቤና ትንሽዬ ዘይት አደረኩኝ። ነጭ ሽንኩርት የተፈጨ ያደረኩኝ፣ ዝንጅብል የተፈጨ። ይሄን ነጭ ሽንኩርቱንና ዝንጅብሉን ቤት ውስጥ ነው ያዘጋጀሁት። ቪዲዮውን ሳለቀው ብቻ እንትኑ ሊያልቅ ነው። ከዛን ቅድም ያዘጋጀሁትን ሶስ በዚህ መልኩ ጨምራለሁኝ። እያየሁኝ የሚያንሰኝ ነገር ጨምራለሁኝ። ይሄው ሲንተከተክ ይሄው በዚህ መልኩ ተንተክትኳል። ሽንኩርት በትልልቁ ከትፌ ጨምሬያለሁኝ። መጨረሻ ላይ ደግሞ አረንጓዴውን የፈረንጅ ቃሪያና ቀዩን የፈረንጅ ቃሪያ ጨምራለሁኝ። ከዛን ቅድም የጠበስኩትን ዶሮ ጨምራለሁኝ። አበቃ ማለት ነው። እዚህ ጋር ሩዙን ልሰራበት ነው። ሩዙ እዛ ጋር ቀቅዬዋለሁኝ። የገበታ ቅቤ፣ ሽንኩርት፣ ትንሽዬ ዘይት፣ ጨው እና በቃ ያለኝን ነገር ባለኝ ነገር አጣፍጬ ሩዜን ሰራለሁኝ ማለት ነው። እዚህ ጋር ቅድም የጠቀለልኩትን ሳምቡሳ በዱቄትና በእንትን ላሳልፈው ነው። ውሃ ነው እዚህ ጋር ከዱቄት ጋር አንድ ላይ በጠበጥኩት እንትኑን ቦክስማቱን እንዲይዝልኝ ነው። ክሪስቢ እንዲሆን ስለፈለኩኝ ነው በዚህ መልኩ ማሳልፈው። በጣም ነው ክሪስቢ የሆነው። በጣም ነው የሚጣፍጠው። መጨረሻ ላይ በደንብ ያልቀረስኩኝም እንትን ነው በጣም ስለቾከልኩኝ ቶሎ ምሳ አቅርቢ ስለተባልኩኝ፣ ግን ቀርጬ ያለውኝ በደንብ ማሳየት ነበረብኝ። ይሄው አሁን ይሄንን በጋለ ዘይት ተጠብሳለሁኝ። ይሄው ምግቤ አለቀ። ዶሮ በዚህ መልኩ ሆነልኝ። ይሄ ዶሮ ነው፣ ያኛው አሳ ነው። አረንጓዴውን ሽንኩርት በዚህ መልኩ ከታተፌ በላይ ላይ ያደረኩበት ሎሚ ያደረኩበት አሳው ላይ ነው። እንግዲህ እዚህ ጋር ጥቁር አዝሙድ ነሰነስኩበት፣ ሰሊጥ ያደረኩበት። ያ ሰላም ቅድም ያዘጋጀሁትን ሰላጣ ደግሞ እዚህ ጋር በደረጃ ነው የምደረድረው ማለት ነው። ዘይቱን እዚህ ጋር ቲማቲም፣ የበቆሎ ወይንም ዱራ፣ የፈረንጅ ቃሪያ አረንጓዴውና ቀዩን። ቢጫው ካለ በጣም ጥሩ ነው። እኔ ቢጫው ሰዎች አይወዱትም፣ ለዛ ነው ያልጨመርኩት። ሶስን ይሄው በዚህ መልኩ ራንች ሶስ ነው። በላይ አሲር ሌሞንና ዘይቱን አቅጠኛው ነው። ሰሊጥ በላይ ላዩ፣ አረንጓዴውን ሽንኩርት። ይሄው ሩዜን በዚህ መልኩ፣ ሰላጣው፣ አሳው። እዚህ ጋር ሳምቡሳውን አያችሁት እንዴት እንደሚያምር። እዚህ ጋር ካሜራው አጥቆሮብኛል ለምን እንደሆነ አላውቅም። እና ይሄንን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።